ሰላም የብርክቲ ስታይል ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ መተናል። ሁላችሁም ሰብስክራይብ እያደረጋችሁ እንደሆነ አስባለሁ። ዛሬ ደግሞ የመጣ ነው በተልባ ማስክ ነው። የተልባ ማስክ ብዙ አይነት ጠቀሜታዎች አሉት እና እኔንም ደግሞ ከዚህ ፎቶ አስቀምጥላችኋለሁ። ከብጉር ካለው ፌስ እንደዚህ ጥርት ወዳለ ፌስ የቀየረልኝ እና ደግሞ ሞይስቸራይዘር እንደ ሞይስቸራይዘር የምጠቀመው የተልባ ማስክ ነው ማሳያችሁ ዛሬ። አሰራሩን እያሳያችሁ ጥቅሙንም ደግሞ አንድ ላይ ነግራችኋለሁ ማለት ነው። በመጀመሪያ እንደዚች አንድ ማንኪያ ባይበዛ ጥሩ ነው፣ ምክንያቱም ተልባ ወዲያው ስለሚወፍር አናበዛው። አንድ ማንኪያ እንደዚህ በዚች አንድ ካፕ። እኔ አንድ ካፕ የማደርገው በረዶ ክፍል ውስጥ የቀረውን ስለማስቀምጠው ነው ስለማስቀምጠው እንጂ ትንሽ የምትፈልጉ ከዛ አነሳ አድርጋችሁ ማድረግ ትችላላችሁ ማለት ነው። ይሄ እቺን እንደዚህ አይነት ብረት ድስት ውስጥ ንጹህ ቢሆን ጥሩ ነው፣ ቅባት የሌለው ቢሆን እዚህ ውስጥ እንጨምራለን። ከዛ አሁን እቺን አንድ ካፕን እንደዚህ እንጨምራታለን። ይሄንን እሳት ላይ ጥደነው እናንተከትኳለን ማለት ነው። እያንተከተክነው ደግሞ ጠቀሜታውንና ለምን እንደሚጠቅም እነግራችኋለሁ። እና ስለ ተልባ ማስክ ስነግራችሁ ተልባ በውስጡ ፋቲ አሲድ ኦሜጋ 3 ነው ተልባ ማለት ነው። እና ለሞይስቸራይዝነት እንዲሁም ደግሞ ተልባ በራሱ ጥቅም አለው። እንጠጣዋለን፣ ጨጓራ ለምናምን እንጠጣዋለን። ፌሳችን ላይ ደግሞ አፕላይ የምናደርገው እንዴት ነው? ፊታችንን መጀመሪያ በስነስርዓት መታጠብ አለብን። በስነስርዓት ከታጠብን በኋላ ከዛ ንጹህን ተልባ አፕላይ እናደርገዋለን። ጄሉን ብቻ አፕላይ እናደርገዋለን። ጄሉን ብቻ አፕላይ ካደረግነው በኋላ ትንሽ ቆይቶ የመያዝ ስሜት የመጨምደድ ስሜት ሲያመጣ እሱን ቀጥታ በውሃ ብቻ ነው የምንታጠበው። ምንም አይነት ሳሙናም ሆነ ሌላ ነገር አንጠቀምም። ተልባ የብዙ ጥቅሞች አሉት ሞይስቸራይዝ ለማድረግ እንዲሁም ደግሞ ሴንሲቲቭ የሆኑ ስኪኖች ዳሜጅ በሚሆንበት ጊዜ፣ ፀሐይ በሚነካን ጊዜ፣ እዚህ ጋር ዳሜጅ በሚሆንበት ጊዜ ይሄንን የማለስለስ ወይም ደግሞ ስኪኑን ወደ መጀመሪያው የመመለስ አቅም አለው እና እዚህ አካባቢ በጣም ትላልቅ ብጉሮች ነበሩኝ። የተለያዩ ቅባት ያወጣብኝ ብጉር አሁን ግን የለም። እዚህ ጋር እንደምታዩት ምንም አይነት ነገር የለም። አሁን እዚች ጋር ያለችው ትንሽ ነገር ነው፣ እሱም እየለቀቀ ነው ያለው እና ይሄን የሰራልኝ ምንድነው? ተልባ ነው። እሺ ተከታታዮቼ አሁን እንዳለ እንትን ብዬው መጥቻለሁ። እንደምታዩት ትኩስ ነው፣ በጣም ትኩስ ነው። ቲክነሱ ይሄን አለው። እኔ በጣም ብዙ አላወፍረውም። ብዙም ሲወፍር ከፊታችሁ ላይ ነው የሚሄደው እና ብዙ እንትን ላይ ነው። ይሄኛው እንደዚህ እያበረደን በማጥለያ ነው ያጠለልኩት። በማንኛውም ነገር በማጥለያም ሆነ በጨርቅ አጥልሉት በደንብ እንደዚህ እንዲመቻችሁ ለመቀባት። ቢኖረውም ችግር የለውም። እንደዚህ እያጠለልን እንደዚህ እያበረድን ሰብስክራይብ አድርጋችኋል ብሩክቲ ስታይል። በብዙ ነገሮች እንገናኛለን። በብዙ ቪዲዮዎች፣ ሆምሜድ ቪዲዮዎች፣ ብሎጎች እንዲሁም የተለያዩ ነገሮች እንሰራለን። አብረን ስለተለያዩ ነገሮች አብረን እናወራለን እና ለፊት ጊዜ ከፍተኛ ብር ያለው ሞይስቸራይዘር ብንጠቀም፣ ጊዜ ሆምሜዶችን ብንጠቀም ለፊት ውሃ ከሌለ ምንም ዋጋ የለውም። ውሃ ሃይድሬሽን ከሆነ ሰውነታችን ፊታችንን በዛው ልክ እየጠፋ ነው የሚሄደው እና ውሃ የጠጣችሁ ሰሞን እና ውሃ ያልጠጣችሁ ሰሞን እንኳን ፊታችሁን ልዩነቱን ማየት ትችላላችሁ። እና ሞይስቸራይዘር ሳሙና ምናምን ብንጠቀም ዋጋ የለውም ውሃ ካልጠጣም ማለት ነው። እና አሁን እየበረደልኝ ነው እንደምታዩት። ቅድም አሳይቻችኋለሁ። ፊቴን ንጹህ አድርጌ ታጥቤ ነው የመጣሁት። መጀመሪያ ነው በሳሙና የምንታጠበው። በሳሙና ከታጠበን በኋላ ይሄንን መጨረሻ ላይ ነው የምናደርገው። ቲንግ በርዶልኛል። እኔ ከፈለጋችሁ የሜካፕ ብሩሽ ካላችሁ በሜካፕ ብሩሽ
እያደረጋችሁ መቀባት ትችላላችሁ። ከፈለጋችሁ በዚሁ በማንኪያው እንደዚህ እያደረጋችሁ መቀባት ትችላላችሁ። እንደዚህ እያደረጋችሁ እኔ በዚህ በማንኪያው መቀባት ይመቸኛል። ወይም ደግሞ እንደዚህ እያደረጋችሁ በእጃችሁ የሚመቻችሁ እናንተ በተመቻችሁ፣ እንደውም በእጅ በደንብ ይመቻል። ይሄንን እንደዚህ እያደረጋችሁ እንደዚህ እያደረጋችሁ እያንዳንዱን ቦታ እንደዚህ እያደረጋችሁ ትቀቡታላችሁ። ጋይስ በጣም ሶፍት ነው። በጣም እንደዚህ እያደረግን በተቻለ መጠን ማንኛውም የሰውነት አካላችን ማሳጅ ሲደረግ ጥሩ ስለሆነ እንደዚህ ማሳጅ ማድረግ፣ እዚህ ጋር እብጠት እንደዚህ ጋር ያለባችሁ ከሆነ እሱ ማሳጅ ማድረግ፣ ይሄ ብጉር የሚበዛበትን ቦታ ማሳጅ ማድረግ፣ ዝም ብላችሁ ተቀብታችሁ ብቻ ባትሆን ጥሩ ነው ማለት ነው። በቃ እንደዚህ ካረጋችሁት በኋላ እንደዚህ ብርቅርቅ ብላችሁ አምሮባችሁ፣ ይሄን የተረፈውን ደግሞ የት ነው የምታስቀምጡት? በረዶ ክፍል፣ በበረዶ እቃ ማስቀመጫ። አሁን እቃ ስለያዘብኝ ነው እንጂ አሳያችሁ ነበረ። ውስጡ እያደረጋችሁ በረዶ ክፍል ታስቀምጡታላችሁ። በረዶ ክፍል ካስቀመጣችሁት በኋላ ምንም ስራ አይጠይቅም። ልክ ጠዋት ጠዋት ፊታችሁን ከታጠባችሁ ምናምን ካጸዳዳችሁ በኋላ በበረዶ ፊታችሁን ማሸት ትችላላችሁ። አንደኛ የአይስ ኪዩብ ወይም ደግሞ የበረዶ ትሪትመንት ይሆንላችኋል። ሁለተኛ ደግሞ የተልባውንም ጥቅም ታገኛላችሁ ማለት ነው። ስለዚህ ጠዋት ጠዋት በሱ ታሹታላችሁ ማለት ነው። አሁን ይሄኛው ትንሽ መጠጥ አርጎ ደረቅ ያዝ የማድረግ ስሜት ሲሰማችሁ ወዲያው መታጠብ ትችላላችሁ። ከታጠባችሁ በኋላ ቫይታሚን ኢ ስላሌለኝ ነው ቫይታሚን ኢ ውስጡ ማድረግ ትችላላችሁ። ከታጠባችሁ በኋላ ደግሞ የፈለጋችሁትን ሞይስቸራይዘር የምትፈልጉ ከሆነ እኔ ያው ወዛምም ስለሆነ ፊቴ አላስገባበትም። እናንተ ግን የምትፈልጉ ከሆነ የፈለጋችሁትን ሴረም መጠቀም ትችላላችሁ ማለት ነው። አሁን ከደረቀና መጠጥ ካለ በኋላ አሳያችኋለን፣ እንመለሳለን። ከዛ በኋላ ሰብስክራይብ ማድረግ እንዳትረሱ። እሺ ሰላም፣ እንደምታዩት እንደመድረቅ ብሏል። ትንሽ ስለቸኮልኩኝ ነው የምታጠበው። አሁን እንደውም ታጥበን እናየዋለን። እሺ እንደምታዩት እንደዚህ ፏ ብዬ መጥቻለሁ። ዶካት በጣም ሞይስቸራይዝድ ሆነዋል። በጣም ፍላፊ ይሆናል እና ሜካፕ ራሱ ባትቀቡ እንደዚህ ፏ ብላችሁ እንትን ማለት ትችላላችሁ፣ መሄድ ትችላላችሁ ማለት ነው። እንደምታውቁት ሆምሜድ ውስጥ በቀላል ነገር እንደዚህ እንትን ማለት እንችላለን። ሌላ በተረፈ ደግሞ ሁላችንም መሆን ያለበት ራሳችንን ሃይድሬት ማድረግ ነው። መጠጣት አለብን ውሃ እና ውሃ እየጠጣን ብሩክቲ ስታይልን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ቶሎ ቶሎ ቪዲዮ ለቅላችኋለሁ። አመሰግናለሁ።